ጠዋት ላይ የሚቀደሰው ከሰዓት የሚቀደሰው አለ። ጠዋት ላይ የሚቀደሰው ለምሳሌ 11 ሰዓት ተገብቶ 2 ሰዓት ላይ ማብቂያ ነው የሚሆነው። እንደው ቢገፋ እንኳን 12 ቢገባ እስከ 3 ሰዓት ባለው ማለቂያ ነው የሚሆነው። ይሄ የሚሆነው ደግሞ ለምንድነው ከተባለ በመጀመሪያ ጊዜ አባታችን አዳም የተፈጠረው በነግ ነው ይታወቃል። እግዚአብሔር ላመሰግን ነው የተፈጠረው። ነብዩ እግዚአብሔር ዳዊት መዝሙር 5 ላይ በጽባህ ቀውቅኔከ ወአስተርይ ለከ በነግ ካንተ ፊት ቁሜ ምስጋናዬን አካሌን ላንተ አቀርባለሁ እያለ ይናገራልና በነግ የምናመሰግነው ጠዋት ላይ የምናቀርበው ጠዋት ላይ የሚቀደሰው የአዳም ልጅ የሰው ልጅ ጠዋት ለእግዚአብሔር ምስጋና የሚያቀርብ መሆኑ ማሳያ ነው። በዕለተ እሑድና ቅዳሜ ነው ጠዋት የሚሆነው። ከዛ ውጭ ባሉ ቀናት ደግሞ ከሰዓት የሚቀደስ ቅዳሴ ነው። እሱን ቅዳሴ ግን 6 ሰዓት ተገብቶ 9 ሰዓት ነው የሚወጣው። እሱ ደግሞ መድኃኔዓለም ክርስቶስ በቀራንዮ አደባባይ ስጋውን ቆርሶ ደሙን አፍስሶ የሰጠን 6 ሰዓት ወደ መስቀል ወጣ። 3 ሰዓት ከመስቀል ላይ ቆይታ አድርጓል። 9 ሰዓት ላይ ነው መለኮት የተዋህደው ስጋው ከመስቀል የወረደው። ያ ደግሞ በማቴዎስ ወንጌል ምዕራፍ 26 ጀምሮ የምናገኘው ነው። 26 እና 27 ሙሉ የክርስቶስን መከራ የምናይበት ነው። ምዕራፍ 27 ቁጥር 50 ጀምሮ እነ ዮሴፍ እና ኒቆዲሞስ ከመስቀል ላይ ክርስቶስን ያወረዱበት 9 ሰዓት ነው። ስለዚህ በዚህ ምክንያት የክርስቶስን መከራ በማሰብ ቅዳሴ በዚህ ሰዓት ይካተታል ማለት ነው።